አይደለችም። የተንደላቀቀ ሕይወት፣ የበዛ ቁስ አፍቃሪነትና የኃይል ሚዛን ያደላባት ቦታ ናት። ተዝቆ የማያልቅ ሀብት፣ በወርቅና በአልማዝ የጌጠ ሕይወት፣ የሀገር ሀብትና ሕልውና የተከማቸበት ቦታ። እስልምና መነሻዋም መድረሻዋም ነው። ምክንያቱም እንኳን መንግስቷ ይቅርና ሀገሪቷን ቢሆን ሌላ ሃይማኖት ለመቀበል ያን ያህል ደስተኛ አይደለችም። ይህ የሳውዲ አረቢያ መንግስት የቅንጦት ጣራ ስር የሚገኝ ሀቅ ነው። ሀገሪቷ ዝናብ አታውቅም። ለጥ ያለ የሚነድ እሳት የሚመስል መሬት፣ ነዳጅ ሁሉም ቦታ ያለበት ሀገር፣ ግን ውሃ ከነዳጅ የሚረክስበት ሀገር ነው። ግን በፍጹም የሚጠማት ሀገር ግን አይደለችም። ሴቶቻቸው እንደ ወንድ እኩል መብት አይደለም መታየት የሚያስነውራቸው ቦታ ነው። ልቧም ሕይወቷም ምግባሯም በእስልምና የተቃኘ እጅግ ሀብታም የሆነች አሜሪካ ሳትቀር የምትንሰፈሰፍላት የአረብ ሀገር ፈርጥ ሳውዲ አረቢያ። አፍሪካውያን ኑሯቸውን ለማሸነፍ የሚጎርፉባት፣ ነጮች በርቀትም ቢሆን ሀብቷን የሚወዱ ግን የሚፈርጇት፣ ዝነኞች በሕይወታቸው የሚቀኑባት ሰላማዊት ሀገር ናት። ወንጀል መስራት የሚያሰቅል የሆነባት ሀገር ሰላም ብዙ ይሏታል። አሁን ሴቶች መኪና መንዳት የተፈቀደላቸው፣ ገለጥለጥ ማለት የጀመረች፣ እግር ኳስ እየደመቀ የመጣባት፣ ፎርሙላዋን ወደ እሷ መሽከርከር የጀመረበት፣ ከነዳጅ ወደ ቱሪዝም ትኩረት ያደረገች ሀገር ሆናለች። በእርግጥ ለዚህ ትልቁ ማሳያ ክርስቲያኖ ሮናልዶና ሌሎች ከዋክብት ወደ ሳውዲ መምጣታቸው ነው። ጓዳዋን የገለጠች፣ ምግባሩ ያልተለወጠ ግን ልዘምን እያለች ያለች ሀገር። የዚህ ሁሉ መንስኤ ግን አዲሱ ንጉሷ ነው፣ መሐመድ ቢን ሰልማን። ታዲያ ገለጥለጥ ያደረጓት መሐመድ ቢን ሰልማን ቤተ መንግስታቸው ሰተት ብለን መጋረጃውን ገልጠን ለምን አንገባም? በእኔና በእናንተ ይቅር እንጂ እንዲህ በቀላሉ ሰተት ብለን የምንገባበት ቦታ አይደለም። እጅግ ጥብቅ የደህንነት አካላት ያሉት ቦታ። ግን አስፈላጊውን ነገር ካደረጋችሁ በኋላ ማለፍ የምንችልበት አጋጣሚ አለ። ሰውየው ከቤተሰብ የተሰጠውን አልጋ ወራሽነት በሚገባ እየተወጣ ነው የሚሉ የምዕራብ ዓለም ሰዎች ቢያደንቁትም፣ በሌላ መልኩ ደግሞ የማይለወጠው ስርዓታቸውን ይተቻሉ። ዛሬ ግን እሱን ትተን ውስጡን ስንመለከት የሰው ልጅ የጥበብ ልኬትን፣ የውበት ጥግን፣ የቅንጦት ትርጉምን እንድንመለከት የሚያደርግ የሚያፈዝ ቤተ መንግስትን እናገኛለን። እዚህ ጠጠር ይመስላሉ። ምክንያቱም ሁሉም ቦታ አሉ። ወጣ ስንል ቅንጡ ጀልባቸው በኩራት ተኮፍሷል። ይህ $1 ትሪሊየን ላለው ሰው ምንም ነው። ሰውየው ቁስ አፍቃሪነቱ ለብዙ ነገሮች ሳይሰስት በ100 ሚሊዮን የሚቆጠሩ ዶላሮችን አውጥቶ ምን ተደው የሚያስብል ጉዳዮችን ያደርጋል። ከበቂ በላይ ነው። ጀልባው ቅንጡ ጀልባ ብቻ አይደለም፣ የቅንጦት ንጉሥ እንጂ። ኢንተሪየር ዲዛይኑ በወርቅ ያሸበረቀ ነው። መኝታ ክፍሎቹ እጅግ ውድና ቅንጡ አፓርትመንት በላይ ናቸው። ስፓው በ24 ካራት ወርቅ የተንቆጠቆጠ ነው። ሲኒማ ቤቱ ብቻውን $1 ሚሊዮን የወጣበት ነው። መመገቢያ አዳራሹ ወርቅ የሚበላበት የሚመስል እንጂ ምግብ የሚቀርብበት አይነት አይደለም። እዚህ ጀልባ ውስጥ ርካሽ የሚባለው የሚንሳፈፍበት ውሃ ብቻ ነው። በአጠቃላይ መሐመድ ቢን ሰልማን $200 ሚሊዮን አውጥቶበታል። በእርግጥ የአንዲት ድሃ ሀገር በጀት ይሸፍናል።
የሚያስገርመው ግን ይቺ ምን አላት በሚል ይመስል በ2017 134 ሜትር የሚረዝም ሄሊኮፕተር የሚያሳርፍ 550 ሚሊዮን የአሜሪካን ዶላር አውጥቶ ሌላ ጀልባ ገዛ። ይህ አንድ ደሴት መግዛት የሚችል ገንዘብ ለአንድ ጀልባ ወጣ። ሌላኛው የቅንጦት ጥግ የሌዮናርዶ ዳቪንቺ ስራ የሆነው የፈጣሪ ምስል ያለበት በ2017 በ450 ሚሊዮን የአሜሪካን ዶላር የገዙት ሌላው ውዱ የቤተ መንግስት ንብረት ነው። ሰውየው ቁስ ወዳጅነቱ በዚያ ያበቃ። እጅግ ቅንጡ ሪል ስቴቶችም አሉት። ለምሳሌ ይህ ከ300 ሚሊዮን አሜሪካን ዶላር በላይ የወጣበት ዘመናዊነትና የቅንጦት ዕቃዎች ሙዚየም የሚመስል ሪል ስቴት ነው። ተዘርዝረው የማያልቁት የቅንጦት ዕቃዎች፣ መኪናዎችና የወርቅና የዳይመንድ ክምሮች በዓለም ጫፍ ያሉ ሀብታሞች እንኳን የማይደርሱበት ይመስላል። በቡጋቲና በላምበርጊኒ የታጨቀው የመኪና ስቶርም ቢሆን ሌላው የሌላ ሀገር በጀት ይመስላል። ዘመናዊ ጀቶችን ትተን መሐመድ ቢን ሰልማን የሚጠቀምበት ይህ ኤርባስ እንኳን 450 ሚሊዮን አሜሪካን ዶላር ወጥቶበታል። ኳስ የሚወደው መሐመድ ቢን ሰልማን የኒውካስትል ዩናይትድ ክለብ ባለቤት ከመሆኑም በላይ ማንቸስተር ዩናይትድ መግዛት እንደሚፈልግ በተደጋጋሚ ሲናገር ይስተዋላል። ይህ ሁሉ ሀብት ከየት መጣ ለሚለው ሳውዲን በማስተዳደሩ ብቻ ሳይሆን የሀገሪቷን ንብረት እንደ ራሳቸው ለሚጠቀሙት ንጉሳውያን ዘሮች ከትውልድ ወደ ትውልድ የሚሸጋገር ሀብት ነው። ታዲያ የዚህ ቅንጦት ባለቤት መስጠትም ያውቅበታል ይባላል። ላገኘ ሁሉ የሚሰጠው የሀብታሙ ሀገር አስተዳዳሪ በ2022 ዓ.ም ዓለም ዋንጫ አርጀንቲናን ያሸነፈችው ሀገራቸውን ለተጫዋቾቻቸው 100 ሚሊዮን ብር የሚያወጣ ሮልስ ሮይስ መኪና ሸልሟቸዋል። በስሙ የተሰየመው መሐመድ ቢን ሰልማን ፋውንዴሽን ከሀገሪቱ አልፎ በአፍሪካ ለችግረኞች እርዳታም ይሰጣል። እዚህ